ሰላም ውድ የቴዳሽ ኢንጂነሪንግ የዩቲዩብ ቻናል ቤተሰቦች፣ በባለፉት ሁለት ፓርቶች እንዴት የሰርቪንግ ፖይንትን መከፋፈል ወይም ፊልተር ማድረግ እንደምንችልና እንዲሁም ይህን ፖይንት እንዴት ማስገባት እንደምንችል እንዲሁም እንዴት ፖይንት ግሩፕ መስራት እንደምንችል ለማየት ሞክረናል። እንዲሁም ይህን ፖይንት ጥለን ነበር። በዚህኛው ቪዲዮ ደግሞ የምናየው ወደ ፓርት 3 የምንሄድ ሲሆን ይሄ የሚሆነው የዚህን ፖይንት ሰርፌስ ነው የምንሰጠው ማለት ነው። አንድ ሰርፌስ ማለት ወይም ሰርፌስ እንለዋለን፣ በሌላኛው ዲጂታል ኤሊቬሽን ሞዴሊንግ እንለዋለን። ይሄ ማለት ይሄኛው አንድ ሰርፌስ በምንሰራበት ሰዓት ሲቪል 3D ላይ ቅድም እንዳየነው ሰርቪንግ ፖይንታችን ላይ ምን ይኖረናል? ኤሊቬሽን ፖይንቶች ይኖራሉ። ስለዚህ እነዚህ ኤሊቬሽን ፖይንቶች ይህን ሲቪል 3D ምን መስራት እንዲችል ያደርጉታል? ኮንቱር መስራት እንዲችል ያደርጉታል ማለት ነው። ስለዚህ እኛ ያንን ሰርፌስ ክሬት እናደርጋለን ወይም ኤግዚስት የሚያደርገውን ግራውንድ ክሬት ማድረግ እንችላለን ወይም ክሬት እናደርጋለን። በዚህ ቪዲዮ የምናየው እሱን ይሆናል ማለት ነው። ስለዚህ አሁንም ሰርፌስን በሁለት አይነት ወይ እዚህ ጋር በፊት ለፊት ላይ በምናያቸው በሁለት አይነት ወይ ማስገባት እንችላለን። የመጀመሪያው እዚህ ጋር ሰርፌስ የሚለውን በመጫን ነው። ሁለተኛው ደግሞ እዚህ ጋር ያለውን ሰርፌስ በመጫን ነው። ቅድም እዚህ ሪበን ታብ ላይ ያለውን ስለተጠቀምን አሁን እዚህ ጋር ያለውን በመጠቀም ሰርፌስ ክሬት እናድርግ። ስለዚህ ሰርፌስ የሚለው ጋር እንምጣ። እናንተ በዚህ መስራት ትችላላችሁ። ሰርፌስ የሚለው ጋር እንምጣ፣ ራይት ክሊክ፣ ከዛ ክሬት ሰርፌስ እንለዋለን። ከዛ ክሬት ሰርፌስ ካልነው በኋላ ይሄኛው ቦክስ ይመጣል ወይም ዊዛርድ ቦክስ ይመጣለን። እነዚህን ማየት ያስፈልጋል። ለምሳሌ እዚህ ጋር ታይፕ ምን አይነት ሰርፌስ ታይፕ ነው የምትሰራው ነው የሚለኝ። ይሄ ትራያንጉሌሽን ወይም ትራያንጉሌትድ የሆኑ በኔትወርክድ ሰርፌስ ነው የምንሰራው ይለናል። እነዚህ የተለያየ ፐርፐዝ አላቸው። አሁን ለምሳሌ ይችኛዋ ቲን ቮሊዩም ሰርፌስ የምንላት ምንድነች? ለምሳሌ የተለያየ አይነት ስቶክ በሚኖርበት ሰዓት ወይም ይሄ ቢያጁ ያልተቆጠረለት እንትን በሚኖርበት ሰዓት እዚህ ቲን ቮሊዩም ሰርፌስ ላይ በመምጣት ኤግዚስት የሚያደርገውን ሰርፌስ እና አሁን ያለውን ወይም መጀመሪያ ላይ የተነበበውን ኤግዚስቲንግ ግራውንዱን እና አሁን ላይ ያለበትን ኢሊቬሽን በማንበብ ስለዚህ ምን ያህል ስቶክ ወይም ምን ያህል ኳንቲቲ ያለን ምን ያህል የተሰራ ስራ አለ የሚለውን ለማወቅ ነው። እኛ አሁን እዚህ ትራያንጉሌሽን ኔትወርክ ሰርፌስ የሚለው ጋር እንምጣ። ስለዚህ እዚህ ጋር ኔሙን ምን እንበለው? ለምሳሌ እኔ ቲኤ ኤግዚስቲንግ ግራውንድ ልበለው። ከዛ ስታይል ምን ይሆን? ይሄ ስታይል የምንለው ያው እንዴት ይታያለን የሚለውን ነገር ነው። ስለዚህ ይሄ ኮንቱር 1:5 ኮንቱር 1:5 ዲዛይን ባክግራውንድ የምንላቸው አሁን ኢንድ ኮንቱር 1 ሜትር ኤንድ 5 ሜትር ባክግራውንድ የምንለው ምንድን ነው? በየ5 ሜትር ማይነሩ አንድ ሜጀር ላይን ይኖርልን ነው እያልን ያለ ነው ማለት ነው። ዘን ይሄንን ኦኬ እንላለን ማለት ነው። ስለዚህ እዚች ጋር እንደምታዩት የአድ በተን መጣለች። የፕላስ ምልክቷን ስትነኩ አሁን የሰራ ነው ኤግዚስቲንግ ግራውንድ መጥቷል። እሱንም ፕላስ ስትሉት እዚህ ጋር ወደ ዴፊኒሽን ይወስደናል። ከዛ እዚህ ጋር ይሄንን ዴፊኒሽኑን እነካና ወደ ታች ተወርዶ ፖይንት ፋይል ፖይንት ግሩፕ የሚል ነገር አለ። እዚህኛው ጋር ፖይንት ግሩፕ የሚለውን ነክተን ራይት ክሊክ ከዛ አድ። አሁን እኛ ፖይንት ፋይል ስላለን ፖይንት ግሩፕ ነው የምንሰራው። ስለዚህ ቅድም የሰራናቸው ፖይንት ግሩፖች መጡ። ኦፒ እና አዘር ፖይንትስ እና ሲኤል የምንላቸውን ኮንትሮል ወይም ሺፍት ይዛችሁ ሰሌክት ታደርጋላችሁ። ተን አፕላይ ከዛ ኦኬ ነው የምትሉት ማለት ነው። ስለዚህ የኛ ሰርፌስ በእንደዚህ አይነት መልኩ መጣልን ማለት ነው። ከዛ አሁን ይሄኛው የኛ ሰርፌስ ነው። ለምሳሌ የተለያየ ፕሮፐርቲ መስጠት ወይም በራሳችሁ ክሬት ማድረግ ከፈለጋችሁ እዚህ ጋር እንዳሳያችሁ ሰርፌሱን ክሊክ አድርጋችሁ ራይት ክሊክ ሰርፌስ ፕሮፐርቲ ወይም እዚህ ጋር ትመጡና ሰርፌስ ፕሮፐርቲ የሚለውን ትነኩታላችሁ። ከዛ እነዚህ ጋር ያመጣችኋል። ለምሳሌ ሰርፌሴ አሁን ቅድም 1 ሜትር ኤንድ 5 ሜትር የሚለውን ስለመረጥኩት ነው። ለምሳሌ በኮንቱር እና በትሪያንግል አሳየኝም ማለት ትችላለሁ። ደን ይሄን አፕላይ ብላችሁ ኦኬ ስትሉት እንደምታዩት ፖይንቶችን ከፖይንት በትሪያንግል እያስተሳሰረ ሰራልን ማለት ነው እንደምታዩት። ከዛ እንደምታዩት እዚህ ጋር በጣም ሰፊ የሆነ ስፔስ አለኝ እዚች ጋር። ለምሳሌ እሷን ለማስተካከል ያክል እንደገና ሰርፌስ ራይት ክሊክ ከዛ ሰርፌስ ፕሮፐርቲ ላይ ትመጡና ምንድነው የምናደርገው? ዴፊኒሽን ውስጥ ገባላችሁ። ዴፊኒሽን ውስጥ ገቡና ቢልድ ወይም ቢልድ የምትለዋን ፕላስ ምልክቷን ትነኩና እዚህ ጋር ማክሲመም ትራያንግል ሌንግዝ
ኖ የሚለውን የስ በሉት። ይሄ ማለት ሰርቪንግ ፖይንት ሲለቀም ሞስት ኦፍ ታይም በየ20 ሜትር ነው ለአኪሬሲ ተብሎ። ስለዚህ አሁን እዚህ እኛ ለትሬኒንግ ስለሆነ ነው እንጂ ይሄ ከ20 ሜትር በላይ መሆን አይችልም። እኛ ግን ሁለት ፖይንቶችን ለማገናኘት ለምሳሌ 40 ሜትር እንበለው ኖርማል ደን አፕላይ ኦኬ ሪቢልድ ዘ ሰርፌስ በሉት ደን ኦኬ ስትሉት አሁን በየ20 ሜትር ዲፍረንስ ነው። ከዛ በላይ ከሆነ ግን አያሰምርልንም ማለት ነው። ለምሳሌ ይህንን ለማየት አኖቴት በሉትና ከዛ አኖቴት ከዛ ዳይሜንሽን ላይንድ ዳይሜንሽን ለመለካት ነው። ከዚህ ተነስተን እስቲ ይህን በምታዩበት ሰዓት ከ20 ያበልጣል። ስለዚህ ይህንን አላነበበልንም። አትሊስት እዚህ ጋር ስንት አለን? 58 አለን እያለን ነው። እንደ ቅድሙ ራይት ክሊክ ሰርፌስ ፕሮፐርቲ ከዛ ቢልድ የሚለው ውስጥ ግቡ። ከዛ ማክሲመም ትራያንግል ሌንግዛችንን 58 ስላለን እኔ 80 ልበለው። አፕላይ ሪቢልድ ዘ ሰርፌስ ደን ኦኬ ስትሉት አሁን አትሊስት ከቅድሙ አንጻር የተሻለ ነው። ያው እንደምታዩት የተሻለ እንትን ሰጥቶናል ማለት ነው። እዚህ ጋር እንደምታዩት በጣም ብዙ ፖይንት እዚህ ጋር ስላለ ትራያንጉሌሽኑም በጣም ኮንጀስትድ ነው እንደምታዩት ማለት ነው። ከዛ አሁን ደግሞ ሌላ ፕሮፐርቲ በየራሳችሁ ይሄ ሲቪል 3ዲ ዊዝን ትሬኒንግ ነው የሚለመደው፣ በድግግሞች ነው የሚመጣው። እያንዳንዱን ነገሮች በራሳችሁ እንትን እያላችሁ መልመድ ትችላላችሁ። ደን ይሄ ኖ ቦርደር ብዬ ኦኬ ስለው እንደምታዩት እንደዚህ ይመጣል። ኮንጀንሽኑ አትሊስት ጠፍቷል ነው። ከዛ አሁን በፓርት ዋን ላይ ክላሲፋይ ወይም ፊልተር ያደረግናቸው ፖይንቶች ሴንተር ላይ እና አዘር ፖይንትስ ብለን እዚህ ጋር አሁን ከዚህ ቀጥሎ የምንሰራው ቴሬን ክላሲፋይ እናደርጋለን ዘን ወደ አላይመንት ነው የምንመጣው። ስለዚህ አላይመንት ስናሰምር እነዚህ ፖይንቶች ሴንተር ላይኑን ማውጣት አስቸጋሪ ሊሆንብን ይችላል። ስለዚህ የእነዛን ፖይንቶች ክሬት ያደረግንበት ምክንያት ሴንተር ላይናችንን ብቻ ከዚህ ሁሉ ፖይንት ለማውጣት እነዚህን ማጥፋት እንችላለን፣ ዲሌት ሳናደርጋቸው ማለት ለዛ ፐርፐዝ ነው የምንጠቀመው። በባለፈውም ቪዲዮ ይህን ለማሳየት ሞክሬያለሁ። አሁንም ለማስታወስ ወይም ጥቅሙን ለማስታወስ ያክል እዚህ ፖይንት ግሩፕ ላይ ሂዱ። ከዛ አዘር ፖይንትስ የሚለውን ራይት ክሊክ ከዛ ፕሮፐርቲስ ከዛ እችኛዋን ምልክት ትንኩና ብረሽ ምልክቷን ከዛ ቪዚቢሊቲውን አጠፋሁት። አፕላይ ብዬ ኦኬ አፕላይ ኦኬ ስለው እንደምታዩት ሴንተር ላይ ነው። ይሄ የማውዛችሁን መሀሉን ይዛችሁ ወደ ላይ ወርታች ታደርጉት እንደዚህ ያንቀሳቀስላችኋል። እንደምታዩት ሴንተር ላይ ነው ብቻ ነው የቀረልኝ ማለት ነው። ስለዚህ በዚህ መልኩ የአንድን ፖይንት ዳታ ወይም የሰርቬይንግ ዳታ ሰርፌስ ማግኘት እንችላለን ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። ይጠቅማል ብላችሁ ለምታስቡት ሰው ሼር በማድረግ እናንተ ቪዲዮንም ከወደዳችሁት ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። አመሰግናለሁ። ቻው።